Pakistan is intensifying diplomatic efforts to bring the United States and Iran back. በመካከለኛው ምስራቅ ያለው ቀውስ ወደ አደገኛ ምዕራፍ መሸጋገሩን ተከትሎ መላው ዓለም በከፍተኛ ስጋት ውስጥ ወድቋል። በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የሰላም ንግግር ስምምነት ላይ ያለመደረሱን ተከትሎ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጠንካራ የባህር ላይ እገዳ እንዲጣል ትዕዛዝ አስተላልፈዋል። ይህ ትዕዛዝ ከሚያዝያ 13 ማለትም ከዛሬ ጀምሮ ተግባራዊ መሆን የጀመረ ሲሆን የአሜሪካ ማዕከላዊ እዝ እንደገለጸው የባህር ኃይሉ ወደ ኢራን የሚገቡና የሚወጡ ማናቸውንም መርከቦች እንቅስቃሴ ይቆጣጠራል ሲል ገልጿል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ለኢራን ህገወጥ የባህር ላይ ክፍያ የሚከፍሉ አካላት በዓለም አቀፍ ባህር ላይ ምንም አይነት ጥበቃ እንደማይደረግላቸው ሲያሳስቡ ግጭቱ እንዲቆም ጥሪ ያቀረቡትን ሊቃነ ጳጳሳት ሊዮ ሳይቀር በውጭ ፖሊሲ ደካማ ናቸው በሚል ተችተዋል። ይህንን ተከትሎ ኢራን በሰጠችው ጠንካራ ምላሽ ሆርሙዝ ወሽመጥ ሙሉ በሙሉ በቁጥጥሯ ስር መሆኑን ገልጻ ማንኛውም ወታደራዊ እንቅስቃሴ የሚያደርግ አካል አደገኛ በሆነ አዙሪት ውስጥ እንደሚገባ ዝታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ስምምነቱን አክሽፋለች ሲሉ ከሰዋል። ይህ ወታደራዊ ውጥረት በዓለም ኢኮኖሚ ላይ ወዲያውኑ ድንጋጤ የፈጠረ ሲሆን የአንድ በርሜል ድፍድፍ ነዳጅ በድንገት $100 በላይ እንደደረሰ ተገልጿል። የኤስያ አክሲዮን ገበያዎችም በከፍተኛ ሁኔታ የቀነሱ ሲሆን የጃፓንና የደቡብ ኮሪያ ከፍተኛ ኪሳራ አስተናግደዋል። በሆርሙዝ ወሽመጥ በኩል የሚደረጉ የንግድ መርከቦች ጉዞም ወዲያውኑ መቋረጡ ታውቋል። በተመሳሳይ ሰዓት በሊባኖስና በእስራኤል ግንባር ያለው ጦርነት ተባብሶ ቀጥሏል። በሊባኖስ በደረሰ የአየር ጥቃት የሟቾች ቁጥር ከ2000 በላይ መድረሱ የተገለጸ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለወታደሮቻቸው ባስተላለፉት መልእክት ጦርነቱ እንደሚቀጥል አረጋግጠዋል። የተባበሩት መንግስታት የሰላም አስከባሪ ኃይል በበኩሉ የእስራኤል ታንኮች የሰላም አስከባሪ ተሽከርካሪዎችን መንገድ መዝጋታቸውን በከፍተኛ ቅሬታ ገልጿል። በአጠቃላይ ቀጠናው በታላቅ የጦርነት ደመና ውስጥ እንደሚገኝ፣ ግጭት ከተቀሰቀሰ ዓለም አቀፍ ኢኮኖሚና የደህንነት ቀውስ በእጅጉ ሊያሻቅብ እንደሚችል እየተገለጸ ነው።